ዓለም ሁሉ የሚወደው በሺዎች የሚቆጠሩ አድናቂዎች በፍቅር የሚያብዱለት የስክሪኖቹ ንጉስ ቻጋታይ ኦልሶይ። ነገር ግን ይህ ብሩህ ኮከብ ከዛሬው ዝናው ጀርባ ምን አይነት የእንባ የትግልና የህልም መንገድ እንደተጓዘ ታውቃላችሁ? ቪዲዮን ላይክ አድርገን ጀምራለን። መስከረም 1990 በኢስታንቡል ከተማ ከአባቱ ከቡልጋሪያ ስደተኛና ከእናቱ ከቦስኒያ አንድ ህፃን ተወለደ። ቻጋታይ በለጋ እድሜው ስፖርት እና የደን ሳይንስ ትምህርት ፍቅር ነበረው። ምንም እንኳን ተፈጥሯዊ ውበትና ግርማ ቢኖረውም ዓላማው ዝነኛ ተዋናይ መሆን አልነበረም። ህይወቱ ግን ለሱ የተለየ መንገድ አዘጋጅታለት ነበር። እንደ አውሮፓውያን አቆጣጠር በ2010 የ20 ዓመቱ ወጣት ቻጋታይ በቱርክ ሞዴሎች ውድድር ላይ ተሳተፈ። በዚያች ምሽት ዳኞች አሸናፊው ሲናገሩ የስሙን መጥራት የህይወቱን አቅጣጫ ሙሉ በሙሉ እንደሚቀይረው አላወቁም ነበር። በዚያች ምሽት ውድድሩ አብቅቶ የደስታ እንባውን ሳይጨርስ የመጀመሪያው የትወና ጥሪ ተቀበለ። በፈሪሃ ተከታታይ ድራማ ላይ የኢሚር ሰራፎግሉን ገጸ ባህሪ ይዞ ብቅ ሲል የቱርክ ህዝብና የመካከለኛው ምስራቅ ተመልካች በታላቅ ፍቅር ተቀበሉት። በአንድ ጀንበር የተራው ወጣት ስም በየቤቱ መጠራት ጀመረ። ነገር ግን ዝናና ስኬት ከባድ ኃላፊነት ይዘው መጡ። ስኬት ሁልጊዜ አልጋ ባልጋ አይደለም። ቻጋታይ በህይወቱ መንገድ ላይ በርካታ የህይወት ውጣ ውረዶችንና የፕሬስ ጫናዎችን አስተናግዷል። ነገር ግን እውነተኛ አርቲስት በፈተና ውስጥ ያልፋል እንጂ አይሰበርም። ሁሉንም ፈተናዎች በትዕግስት አልፎ በችሎታው ላይ የበለጠ በመስራት በተለያዩ ተከታታይ ፊልሞች ላይ የበለጠ የበሰለና ድንቅ ትወናን አሳየ። ቻጋታይ በቱርክ ብቻ አልተወሰነም። የኔትፍሊክስ የመጀመሪያው የቱርክ ኦሪጂናል ተከታታይ ፊልም ዘ ፕሮቴክተር ሃካን ሆኖ ሲመረጥ የቱርክ ሲኒማ ወደ ዓለም አቀፍ መድረክ ይዞ ወጣ። ከኢስታንቡል ጎዳናዎች የተነሳው ያ ተራ ወጣት ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ልብ ያሸነፈ ታላቅ ባለሙያ ሆነ። የቻጋታይ ኦልሶይ ታሪክ ከቀላል ሞዴልነት እስከ ዓለም አቀፍ ኮከብነት የደረሰበት ብቻ አይደለም። ይልቁንም ህልም፣ ትጋትና ተስፋ አለመቁረጥ ሰዎችን ወዴት እንደሚያደርስ የሚያሳይ ህያው ምስክር ነው። እንግዲህ የዛሬ መረጃችን ይህን ይመስል ነበር። እናንተስ በዚህ ርዕስ ላይ ምን ታስባላችሁ? አስተያየታችሁን ከታች ኮሜንት ላይ አስቀምጡልን። ኮሜንት መስጫውን ክፍት ያደረግነው እናንተ ሀሳብ አስተያየታችሁን እንድጽፉልን ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ባይ